የእፎይን ጉድና ቅሌት ተመልከቱልኝ። የሱ ተከታዮች በሌሉበት ሰዓት አሁን ተከታይ ቁጥሩ በበዛ ሰዓት በዚያ ሰዓት እንኳን ክርስቲያኖች ምን ይሉት እንደነበረ በዚህ ቪዲዮ መገመት እንችላለን። ተመልከቱት። ኦርቶዶክሳውያን ግን ማወቅ ያለባችሁ የህትመት ስተቶች ወይንም ደግሞ መጽሐፍ ቅዱስ ላይ የሆኑ ጥቅስ ቢወጣ የሆነ እትም ላይ የሚያስደነግጠን ነገር አይደለም። ምክንያቱም እኛ ከመጽሐፍ ቅዱሱ በላይ ቤተክርስቲያን ላይ እምነት አለን። ትልቅ እምነታችን ቤተክርስቲያን ላይ ነው። ስለዚህ በህትመት የሚመጡ ስተቶችን እንደ ትልቅ ችግር አንቆጥራቸውም። ህትመት የቁጥር ስተቶች ሊመጣ ይችላል፣ ወይንም ደግሞ የጽሁፍ ስተቶች ሊመጣ ህትመት ላይ ብቻ የሆነ ስተት ሊገኝ ይችላል። እሱኛ መልካም። በመጀመሪያ ደረጃ ቪዲዮውን በደንብ አርጋችሁ አካውንቴን ከዋርኒንግ አውጡት። እፎይ ማለት ይህ ነበር ያኔ ተከታይ ሳይኖረው። ዛሬ ስለ እስልምና የሚቀባጥረውን ነገር ተውትና ስለ ክርስትና እንኳን ትክክለኛ መልስ መስጠት የማይችል ሰው ነው። እንግዲህ ተመልከቱ። ስለ መጽሐፍ ቅዱስ የሰጠው ቃል እጅግ በጣም የሚገርምና የሚደንቅ ነው። ማለት በዚህ ሁኔታ እንዴት መጽሐፍ ቅዱስ እንደዚህ ብሎ መግለጽ ከሱ አይጠበቅም። የእፎይን መጨረሻ እንግዲህ ተመልከቱት። ዛሬ ላይ ግን ከጀርባው ተከታዮች ሲበዙ የሱ አይነት ጽፈኞች በበዙ ቁጥር እንግዲህ የሰው መጽሐፍ እንኳን ገልጦ ፈርዳለሁ እስከ ማለት ደረጃ የደረሰ ሰው ነው። ስለ እፎይ መስራት ፈልጌ አይደለም፣ ግን ሁኔታውን እነዚህ ቪዲዮዎች እንግዲህ ሜሽን የተደረጉልኝ ቪዲዮዎች ናቸው። በነገራችን ላይ በጣም ቅሌቶቹን ሜሽን በጣም እያደረጉልኝ ነው። ሌሎችም አሉ ሳያስባቸው የተነሱ ቪዲዮዎች ምናምን ይተላከልኝ ማለት ነው። ግን ምንም ማለት አይደለም። ዞሮ ክርስቲያኖች ያው ታውቃላችሁ መቼም ሙስሊም ክርስቲያኖች ተከባብሮ የሚኖርበት አገር ነው ኢትዮጵያ። ነገር ግን ይሄ ከመጣ በኋላ እስልምናና ክርስቲያንና ላይ የሚበጠብጠው መርዝ በጣም አደገኛ ሁኔታ እየገባ ነው። ዞሮ እንግዲህ የእፎይ መጨረሻ ይሄ ነው። ሁላችሁም በቻላችሁት መጠን ለሁሉም ኢትዮጵያዊ እንዲደርስና ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ጉድን አውጡልኝ።